ይሄን መካር ትችያለሽ ግን ነው በደንብ ታሳይ ይሄን ነገር ብዙ ሰው መግባት ስለሚፈልግ ነው እንኳን ቢሆን ከኔ ጋር ጥሩ ነገር አሳልፋለሁ አይደል ማይካሽ ታምናለሽ እንደዚህ ነገር አሳልፋለሁ አፋራት ያጀደከኝ ባይኑ ያይ ምንም ነገርማ ስላለሽ እኮ ነው ሩም ድረስ ሄደሽ ምን ብለሽ ሩሙን ላሳይኝ ሆቴሉን ላሳይኝ ብሎ አልጋ ላይ ሆናችሁ ስታወሩ ኮንዶም ከፍቶ እስከሚወጣ ድረስ ቤቱን እያስጎበኘኝ ያልሽ ትናንትና አንዳንድ ነገር ዳኒ አንተ ተከታተል ያንተ ቤት ነው ሰከታ በኋላ ማለት ነው ምንድነው ማለት ስቶሪውን ቢውልድ የምታደርጉበት ነገር በደንብ አድርጎ መጠንቀቅ አለባችሁ ማለት ሰውን ግራ ታጋባላችሁ ለምን አንዳንድ ሐሳቦች ከሜሪ ነው ዝም ብለው ብድግ የሚሉት አንዳንድ ሐሳቦች ዝም ብለው ከጽጌም ነው ብድግ የሚሉት እና ጀስት ከሰራችሁ አይቀር በደንብ አድርጎ ጥንቃቄ ብታደርጉበት ያው አሪፍ ነው ብዬ አስባለሁ ያው ሁሉም ነገር ላይ ስለምንት ሰላም ነው እኔ ጠርጥሬ ነበር ከመጀመሪያው እዚህ ጉድ ላይ የሜሪ እጅ አለበት ወጥመድ ነው የሜሪ እጅ አለበት ብዬ ተናግሬ ነበር ተንብኔ ላይ ሄዳችሁ ማየት ትችላላችሁ ሜሪ እዚህ ጉድ ላይ እንዳለች በእርግጠኝነት መናገር እችላለሁ ብዬ ነግሬያችሁ ነበር ይሄው ይሄ ጉዳያችን ታውቃለሽ ተረጋጋ በቃ ይሄው ተረጋጋ ኮንዶም ይደምሬ ነበረች ምንድነው ታውቃለህ ጭራሽ ከሶስት ይሄንን ጉዳይ አንቺም ታውቂያለሽ ተገናኙ ይላል ጽጌና ሜሪ የጽጌና የሜሪ ጦርነት ነበር ማየት የምፈልገው እስከዛሬ ይሄው ማታውቀው ነገር አለ ተረጋጋሽ እኔ ስለመጣሁ የሚፈጠር ነገር የለም ተቀምጣ ተረጋጋ አንተ አልገባኝም እንደ አዲስ ይሆንሽ ነው አንቺ ማንን ነው የምትሸውጁ? አንድ ሁለት ሶስት ማንን ነው የምትሸውጁ? ጽጌ እራስሽ ላይ ነው የተጫወትሽ ያለሽው። ጭንቅላትሽ ላይ ነው የተጫወትሽ ያለሽው። ምንድን ነው ነገር ምን ይያልሽ? በቃሽ ጽጌ እንዳትናገሪ። የማታውቀው ታሪክ አለ። በቃሽ ነው የማታውቀው ታሪክ አለ። አንተ ለማውራት ካንተ ጋር ለመግባባት አይቻልም። ባለፈው ያለው ነገር ሰራ ውሻል ነበር። መጣች ሜሪ ኢን ዘ ቢልዲንግ እኔ ኤቺ ሜሪ ነበር የናፈቀች እቺ ተንኮለኛዋ ኃይለኛዋ ማለት ሚስኪን ለመምሰል ስትሞክር የነበረው ገበያው አላዋጣ ሚስኪን ስትመስል ነበር ሚስኪን ምናምን ለመምሰል ስትሞክር ነበርና ገበያው አላዋጣም በጭራሽ የሚያስኬድ አልሆነምና አሁን በኃይለኛው ነው የመጣችው ሜሪ ኢን ዘ ቢልዲንግ ተበጣሽ አሁን በቃ ስለዚህ ስለማታውቅ አንተ ጋር ለማውራት አልፈልግም እኔ ራሴ አንድ ጥያቄ ግን እኔ ደግሞ ቆሚ የላክሽውን አጠይቂ አንቺ ልታስደፍሪ ነበር እኔ ፈለግሽው አላልኩ ልታስደፍሪ ነበር ከኮንዶሙ ሴራ ጀርባ ሜሪ ያለች ስንል የነበረው ለዛ ነው ሲጉዳዩ የመጣው አራማክሽ ኦፍኮርስ እኔ እና እሱ ብቻችን እንደሆነ ታውቂ ነበር እኔ ከአንቺ ጋር ብቻ ማውራት የምፈልገው ለምንድን ነው ቴክስት ያደረግሽልኝ ምን ብለው ቴክስት ያደረግሽ በቃ ስለማታውቁ ዝም በሉ ቤቲ በእናትሽ አንዴ ዝም በል ዳኒ በእናትህ ዝም በል ቴንክ ዩ አንተ ስለሁሉም ነገር ለምንድን ነው ማለት በፊት ሜሪ አንድ ነገር መልሽ ችግር ሁሌ የምትጎዳው እንዴት እዚህ ልመጪልቻሽ መልሽ እሱን ነገር አለ ሁሌ የምትጎዳው ግን ባለማዳመጥ ባለማስተዋል ሁሌ በችኩል ምንም ነገር ስለምታደርግ ሁሌ ተጎጂ ነው አዳምጥ እንዴት ልመጪልቻሽ በቃ ነገሮች ለምን ተፈጠሩ የሚለው መጀመሪያ ያስ ይሄ ነገር ታውቂያለሽ መቀመጡን እንዳስታውስሽ ነው ትፈልጊ ምንድን ነው የምትፈልጊ ስለ ቴክስቶቹ ነገር ስለ ቴክስቶቹ በፊት የዚህ ሩም ቁጥር ማን ሰጠሽ አንቺ ራስሽ ከዚህ ልጅ ጋር በቃ ዶልተሻል ምንም ማያዝንተ ስለምን ቴክስት ታዲያ አልፎ ለምን ለእሱ ቴክስት አልክሽላት በጣም ነው የምታሳፍር ኃይለኝነቷ ምናምን የሜሪ እኔ በጣም ነው የማደንቀው በቃ አይደል ስትሮንግ ሆና የምታደርገው ነገር የምን ቴክስት ሜሪ መምጣትሽን ራሱ ሎኬሽን ልከሽላታል ዝም በይ እቃ እንደምትገዢ ሆነሽ ከጓደኛሽ ጋር ምግብ እንደምትበይ ሆነሽ ምን ያስፈልጋል ይሄን ነገሮች ምን ድራማ ምንድን ነው የሚያስፈልግሽ ምንድን ነው ዳኒ ከእሱ ጋር እንደሽና ምንድን ነው የምትፈልግ አላሽ ምንድን ነው አላረኩም እንደዛ እየዋሸች ነው አላረኩም ጽጌ በማውጣ መጣች እሷ በማውጣ መጣች ፎቶስ ቆይላ ፎቶስ ስለምን ፎቶ ነው የምትወለው እንዴ ስለ ተኛሽበት ፎቶ ጽጌ ተዋረደች ኧረ ሜሪ የድሮዋ ሜሪ መጣች
ያቺ አብርሽና ሩታን ለመበታተን ስትሞክር የነበረችው አደገኛዋ ሜሪ መጣች። ቴንኪው ፊትሽ ይናገራል። ተናገር። ከዚህ በኋላ ነው ተናገር። የትኛሽ በፎቶ መልስ ስጪኝ። ምንድን ነው ንገረኝ። እሷን ጠይቂያት። ምን ለማድረግ እየሞከርሽ ነው? ምን ለማድረግ እየሞከርሽ ነው? ድምፅሽ ሲያስጠላ። ይሄ ማን ነው? ጽጌ እኔ ነኝ። ሜሮን ናት፣ ኤፍሱን ናት፣ ቤቲ ናት። ማን ናት? አስገድደውኝ ነው እኮ። ኤአይ ነው እኮ። አሁን እኮ በጣም ከባድ የሆነው ጊዜው ምንድን ነው? በጣም ብዙዎቻችሁ እንዴት ነው የምትሰራው እያላችሁ ጠይቁኛላችሁ። ማለት የተባለው ፎቶ እና የተባለ ኢሜጅ ኤአይም ሊሆን ይችላል። ሜሪ ማመን ቀብሮ ነው። ከዚህ ቀደም አብርሃም ላይ ወጣ ቪዲዮ፣ አብርሃም ላይ ወጣ መረጃ ምናምን እየተባለ ቪዲዮ ሲለቀቅ ነበር ከዚህ ቀደም ካያችሁ እና የለም እኔ የሜሪ መረጃዎች በኋላ ላይ ይፋ ሳይሆኑ እንዴት እንደሚቀርቡና እንዴት እንደሚወጡ በጣም ያስቁኛል። የሜሪ መረጃዎች ሁልጊዜ ተዳፍነው ተረሳስተው ይቀራሉ። ያን ያህል የሚያንቀጠቅጡ አይደሉም። ዛሬ ደግሞ ጽጌ ተመቸችኝ ኤአይ ነው ብላ ግልጽ እኮ ነው ዳኒ። ይሄን መካር ትችያለሽ? ግልጽ ነው። በደንብ ታሳይ። ይሄን ነገር መካር ትችያለሽ? ጽጌ መካር አቅመዋለሽ? ኤዲት ማወቅ ይችላል። ገባሽ አይደል? ኤአይ ነው። ኤዲት ነው። ጽጌ ኤዲት ነው። ለኔ ንገሪ። ኤዲት ነው። በኤአይ ኤዲት ነው እኮ። እንዴት አንተ እሷን ፎቶ ትመስል ታስባለህ? ሲጀመር እኔ አታረገውም። ያዩት እኮ አንገቱን አልፏን አልጋ ላይ ጽጌ እንደዚህ አይነት ኤዲት የለም። ገባሽ አይደል? ጉዳዩ እዚህ መኝታ ቤት ውስጥ ሲጀመር ታሪኩ የጀመረው ከኮንዶሙ ነው። ይሄ ልጅ ኮንዶም እስከሚወጣ ድረስ ጽጌ የተነበረች ካሜራማኑም ነበረ። ኮንዶሙን እስከሚያወጣ ድረስ ይሄ ልጅ የደረሰው በምን ተገፋፍቶ ነው? አሁን እኮ ሌላ ጉዳይ አይደለም፣ የፎቶ የምን ጉዳይ አይደለም። ጽጌን ምን ሊያረጋት ነበር ነው ጥያቄ። ገባችሁ? የተባለው ፎቶ ምንድን ነው? ከዚህ ቅሌት ጀርባ ያለው ሰው ማን ነው? እንደዚህ አይነት ኤዲት የለም። እኔ አሽጉጂኝ ለምን ተደናገጥሽ? ምንም ያናርክሽ ሰው ብትሆኚ ለምን ተደናገጥሽ? ጽጌ ለምን ተደናገጥሽ? ለምን ተሻላው? ተደናገጥሻል ጽጌ። አትደናገጥኩ እንዳይነሱት። ይኸውልህ እነሱ እናንተ መሀል ለመግባት በጣም ብዙ ያልፈነቀሉ ድንጋይ እንደሌለ ታውቃለህ። አሁን ድጋሚ ደግሞ ፎቶ እያሳየሽ ሌላ ነገር ውስጥ አይምሮን ለመመለስ ስለምትፈልግ ነው። እሷ ከእሱ ጋር እንድትሆን ስለምትፈልግ ነው። አንቺ አታፍሪ ጽጌ። ባይና ያዩትን ፎቶ ኤዲት ነው አልሽኝ። ኤዲት ነው። ገባሽ አይደል? ታስቢ ቪዲዮ ጠይቆ ኤዲት ቪዲዮ ያወጣል። ገባሽ አይደል? አይደለም የፎቶ ስትልሽ ገና እኮ ሳታዩ ኤዲት ነው ያልሽበት ምክንያት ምንድን ነው? ሜሪ ገና ፎቶ ስትል ነው ኤዲት ነው ማለት እንትን ያልሽው። ስለዚህ ስለ ፎቶ መጀመሪያም ቀድሞ መረጃ ነበረሽ ማለት ነው ጽጌ። ራሱ አንደኛ ጥፋትም ከሆነ ማመን ያስፈልጋል። ስለዚህ ብዙ ስቴፕ ሄደሽ ከሆነ እኛም እንወቀው። ፎቶ ኤዲታሽ ቪዲዮ ስሜት ያለሽ ምን ታያለሽ? ምንም ነገር የለም። እንዴት ምንም ነገር የለም ጽጌ? አንተ ባይኑ ያያል። ምንም ነገርማ ስላለሽ እኮ ነው። ሩም ድረስ ሄደሽ ምን ብለሽ ሩሙን ላሳየኝ ሆቴሉን ላሳይ ብሎ አልጋ ላይ ሆናችሁ ስታወሩ ኮንዶም ከፍቶ እስከሚወጣ ድረስ ቤቱን እያስጎበኘኝ ያልሽ ትናንትና። አንዳንድ ነገር ዳኒ አንተ ያከልተሽ ያንተ ቤት ነው የወሰድካት አይደል? አንቺን እንዳታወሪ እሱ ቤት ነው የወሰዳት አይደል? ቤት በሙሉ በካሜራ እንደታጠራ ታውቃለች አይደል? በሚገባ ትፈልገው ነገር ሜሪ እዚሁ እየተደባደቡ የምትፈጥራት ታሪክ በጣም ታስቀኛለች። በካሜራ እንደታጠረ ምናምን ኦልሬዲ እኮ አይደለም የቤቱን ተውትና እዚህ ሩም ድረስ እኮ አብራው ገብታለች ይችላል። ከዛም አልፎ አብረው ሩም አይቻልም፣ አይሆንም። ቆይ ለምን በዚህ ልክ ኮንፊደንስ አይኖራትም? ሜሮን በዚህ ልክ ኮንፊደንስ አይኖራትም። አስገድዷት ነው። ልቦናሽ ያውቀዋል። አስገድዷት ነው። አስገድዶኝ ነው ነበር። አሁን አንድም ነገር አለ። በአንድ ምላስ በአንድ ራስ ሁለት ምላስ የሚባል ኤአይ ነበር። አሁን ደግሞ አስገድዶ ሄዷል። አሁንስ ስታስገድዳል እንዲያዝ ያያዙ አስገድጄሽ ነው አይደል? አብራን ይመስልባቸው
አስገድዶሽ ከሆነ መቼም ካሜራ ያስገድም ማለት እናየዋለን። አስገድደው ነው ሌላ ነገር ውስጥ ኦኬ። አዎ ለነገሩ ነው አስገድጄሽ ነው ስስ ቢጃማ አድርገሽ አስገድጄሽ ነው መኝታ ቤት ውስጥ ሌላ ታሪክ። ሜሪ በዚህ ደረጃ ታዲያ መረጃውን ለማውጣትና ከነ ኤፍሱን ወንድም ጎን ሊያረግሽ የቻለው ደግሞ ምክንያት ሊገለጽልኝም ልረዳውም አልቻልኩም። በምን ሂሳብና በምን መስፈርት ነው ከነ ከኤፍሱን ቤተሰብ ጎን ልትሆኝ የቻልሽው? ምንም ነገር ብታጠፋ እኮ ከጎኗ ትቆሚ ነበር። ከጎኗ እንደምትቆሚ ነው እስከዛሬ እናቅ የነበረው ማለት ነው። አሁን በምን ሂሳብ ነው ተቀየረሽ ሜሪን አታክ ለማድረግ የሚሞክረው? ለብርጭቆ አድርገሽ ወይን አድርገሽ አበባ አድርገሽ አውቃችሁ ነው ሆን ብላችሁ ላሳይሽ ይሄ ማስመሰል አንዴ እኔ ዘመናዊነት ዛሬ ተቆየ ባሉ ነገር ለምንድን ነው ደግ የምታረጊ? ጸጋዬ ነገር ይበቃው ነው። ሰማቸው ለምንድን ማሰማቸው? አሁን ንገሪኝ፣ አሁን ንገሪኝ ጽጌ። በእኛ አትዋሽኝ። በቃ ኤዲት አይደለም ይሄ አስገድደውኝ ነው። ኤዲት አይደለም እኮ አስገድደውኝ ነው ያልኩት። መጀመሪያ ኤዲት አልሽኝ፣ አሁን ደግሞ አስገድደውኝ ነው አልሽኝ። አስገድደውኝ ያልኩት ኤዲት ደንግጣ ነው እኮ በቃ ደንግጬ ነው። በቃ ከዚህ ነገር ቢያንስ ከጎኗ ስትሆኝ እንኳን ለእውነታው ከጎኑኝ አትስመስይ። አስመሳይ አንቺ አንዱ አስመሳይ ነሽ። ቢያንስ ነው የፈለገ ጓደኛሽ ትሆን ቢያንስ እኔም ጓደኛሽ ወንድሞች አሉ። ይኸውልሽ ልንገርሽ፣ አያሳዝኑሽም? ማን ላይ ነው ድራማ መስራት የፈለግሽው? ማን ላይ ነው መጫወት የፈለግሽው? እንደ አንቺ እንደ ሴት አስቢ እንጂ ማን ላይ ጊዜሽ ላይ ነው የምትቀልጂው? ማን ላይ ነው የምትቀልጂው? ምንድን ነው መብረት አይቃተሽ? አንዱ ሲያቆርፍሻል እኮ አንዱ ሲያቆርፍሻል። ምን አልገባኝ። ምንድን ነው እየሰራሽ ያለሽ? እንደዚህ ነው እኮ በላታ ካቀጥ ውስጥ አትተቺኝ። እንዲህ ታደርሰና አንቺ ደግሞ የተለየ ነው። መጀመሪያ ኤዲት አልሽ፣ አሁን ደግሞ አስገድዶኝ ነው አልሽ። ሜሪ መቼ ነው ግዳሪ ነው? እሺ ቆይሽ ደግሞ ፈልግ ጆሮ ነው የምትይ። ሌላ ምንም ብትይኛችም ጽጌ አስገድዶኝ ነው እያልኩ ነው። ለምን ነው የማሰማኝ? ከሜሪ አስገድዶሽ ልብስሽን የሚቀይሩት እንዴ ነው? አስገድዶሽ አልጋ ላይ ወጥሽ የምትተኛው አትንኪ ጽጌ። ምንም አላደረኩም። እሱ በለካልሽ አትንኪ። ተውቃሽ ያደረገኛል ጽጌ። የምርሽ ነው ማለት ነው? ያንቺን አስገድጄሽ ኮንዶም ተረስ ኮንዶም ተረስ እኮ ነው ያንቺን አስገድጄሽ ጽጌ። እንደዚህ ያለሽ ኦልሬዲ መጀመሪያ የቀመሰውን ነው ድጋሚ አሁን ሁለተኛ ጊዜ ኮንዶሙን ያወጣው ምክንያት አለው ማለት ነው። ምንም አላደረኩም። እኔ እኮ ከ100% በላይ ባንቺ ታማኛለሁ ጽጌ። ምንም ነገር ቢፈጠር አንቺ እንደዚህ ታደርጊያለሽ። በዚህ ኪሽ እንዳለሽ ጽጌ፣ በዚህ ኪሽ እንዳለሽ ከምንም በላይ አምንሽ ነበር ጽጌ፣ ከምንም በላይ አምንሽ ነበር። እንዴት ተረሳን? እንዴት ልጅ አይደለም። እኔ ያልገባኝ ነገር ማለት ነው ያልተረዳሁት ነገር ማለት ማሳለፈው አሰልቺ እንዳይሆን ነው ለእናንተ። ልጁ መጀመሪያ ስሜታዊ ሆኖ ተናዶ ምናምን እንዲያረጋችሁኛል ምናምን ለበቀል ነው አለ። ልጁን ተለሳልሰው ቁጭ ብሏል። ሜሪ ከመጣሽ በኋላ ማለት ነው። ምንድን ነው ማለት ስቶሪውን ቢውልድ የምታደርጉበት ነገር በደንብ አድርጎ መጠንቀቅ አለባችሁ። ማለት ሰውን ግራ ታጋባላችሁ። ለምን አንዳንድ ሀሳቦች ከሜሪ ነው ዝም ብሎ ብድግ የሚሉት፣ አንዳንድ ሀሳቦች ዝም ብሎ ከጽጌም ነው ብድግ የሚሉት እና ጀስት ከሰራችሁ አይቀር በደንብ አድርጎ ጥንቃቄ ብታደርጉበት ያው አሪፍ ነው ብዬ አስባለሁ። ያው ሁሉም ነገር ላይ ስለምንተዋወቅ ማለት ነው እና ቴክኒካሊ ቢሆን አይዲያው በጣም አሪፍ ነው እና ኮንፊውዝድ ሆን እኛ በጣም ግራ የሚያጋባ ሆነና ስቶሪውን ቢውልድ የምታደርጉበት ነገር ታሪኩ አሪፍ ሆኖ በቃ አክቲንጋችሁ ያላችሁ ስሜት ሞራላችሁ በጣም የሚገርም ሆኖ ግን በቃ ታፈርሱታላችሁ። በቃ እኛ በቃ የሆነ መረጃ አለ ምናምን ብለ ያንን መረጃ ላይ ፎከስ እንድናደርግ ማድረግ አለባችሁ። ልጇን ተረሳ። በቃ ቅድም ኮንዶም ወጥቶ እንደዛ ሲያረጋት የነበረው ከምንም አልፎ እኮ የልጅ ሊደፍራት እኮ አይነት ሪያክት ሲያደርግ ነበረ። ያ ተረስቶ የፎቶ መረጃ በቃ እና ትንሽ ግራ የሚያጋባ ነገር ሆነ እና በደንብ አድርጎ እኛም እንድንረዳው አድርጎ ትንሽ እንጂ ምንም አይወጣለትም። በቃ አክቲንጋችሁ አንደኛ ነው በቃ እና ያው እውነት ነው ውሸት ነው ብላችሁ ለምትጠይቁት እኔ አላውቅም። በቃ እናንተ ዝም ብላችሁ በተረዳችሁት መጠን ትምህርት የምታገኙበትን ነገር ቅመሱ፣ የምትዝናኑበትን ደግሞ ተዝናኑበት። በቃ አቤት ስለነበርኩት አንዲ ፎቶ ኤዲት አሁን ደግሞ ታንጅ አሁን ደግሞ ትክጃች በቃ ጽጌ ምንም አላደረኩም። እኔ አይኔን አዎ አይኔን ነው ማምነው። እራት በልቻለሁ። እራት ከበላሽስ በኋላ ቁርስስ አልደከምሽም? ምን ማለት አለኝ?
እኔ አስገድጄሽ እኮ ነው ያስገድጄሽ ያሉን ነገር ያደረግሽው ነው ያስገድጄሽ። ይሄን በሙሉ አሁን እሺ በቃ ይሁን ሰው ይጣና በእናንተ ነው ቤት ይወጣል ነገር እና ዳኒ ደግሞ ይላድራማ እሱ እንዳልኩኝ እሱ ይዘሽ እንዳደርሽ እኔም ይዘሽ ታዲያ ነው ይሄን ያልሽ ፍላጎት እኔ ጽጌ ከማንም ጋር ምንም ነገር አታደርግም። ጽጌ ከልጅ ሌላ ሰው ጋር አትሄድም። ሁሉም ነገር ነው ሌላ ቦታ ዳኒ ያስረዳክ በመሀላችን ያለው ስለዚህ ቋር ለምሽ ካንተ ውጪ ተማሪኩ ማለት ዳኒና ጽጌ ተኝተዋል ማለት ነው። ትንሽ ግራ አጋባኝ እዚህ ጋር ነው ማለት ነው። እኛ ለማመን እየተቸገረ ዞር አድርጋቸው ነው እኔ አንተን ላስረዳ ማን ማለት ያለው አንቺ ኮሽ ይችበት አንቺ ኮሽ ይደረሽበት ጽጌ ለከኪ ነው የሚሄደው ሁሉም ነገር ላስረዳ ነው ካንቺ ተከትዬ የሚሄደው ራፊ ሜሪ አይ እስስት ማንዳምን ማለት ቢኖርሽ እቺን ነገር እንዳትረሳት። እኔ እኮ ሜሪ ከሆነ ጊዜ በኋላ በጣም ለጽጌ ስትራራ ለጽጌ እንትን ስትል ነው የምናየው። አሁን ተገልብጣ ደግሞ ለምን ቴክስት ያደረግሽው? ያታንሽ ላንቺ መገኘት የለብኝ ቦታ ላይ መገኘት ላንቺ በዚህ ልክ ነገር አሳልፍ በዚህ ልክ ግን አንተ ምን ይወቀስክ በዚህ ልክ አንቺ እንደዚህ አስበሻል። አንተም ቢሆን ከኔ ጋር ጥሩ ነገር አሳልፈሃል አይደል? ማይታሽ ታምናለሽ መጨረሻ ላይ አፈነደ አፋራት ያሸተከኝ ትልቀት ትልቀ ቤቲ መልካም ነገሮች ለምን አይሆንም? ዝም በይ ይሻል ለምትሰሪው ስራ እያየሽ ነው ለምትሰሪው ስራ ምን ለማድረግ እየሞከርሽ ነው? አልገባኝም። ምን ለማድረግ እየሞከርሽ ነው? ሜስ ለዞች ነው ያለው ቁጭ በይ ተረጋጊ። እኔ ያለው ምን ለማድረግ እየሞከርሽ ነው? ምን አይነት ስሜት ውስጥ ነው ያለሽው? እስቲ ንገሪኝ። አሁን እነሱ እንደዛ ሊሰበሰቡ ማድረግ ነበረብሽ? ለምንድን ነው ሎኬሽን የላክሽው? ለምን ነው ቴክስት ያደረግሽው? እንደማልጎዳሽ እኮ ልቦናሽ ያውቀዋል። ምን ይፈጠረው? ምን አይነት ስሜት ውስጥ ነው? ኮንዶም ለምን አወጣ ምናምን ሰጥተህ እስቲ ንገሪኝ ጽጌ። እስኪ አሁን ተረጋጊ፣ ቢያንስ ተረጋጊ። ምን እያሰብሽ ነው? ምን ለማድረግ እየሞከርሽ ነው? በቃ ቤት ይትውጣ እንዴ? እኔ የሁሉ ነገር ውስጥ እንኳን እኮ በአንቺ ምክንያት ገብቼ ሁሌም ከአንቺ ጎን ነኝ። እኔ ሁሌም ከአንቺ ጎን ነኝ። እሺ እንደዚህ ነገር ተፈጠረ ብዬ ከአንቺ መልክ አንዴ አስረዳኝሽ። ማላውቀው ነገር ግራ ገብቶኛል። ምንድን በቃ እሷም ጋር ጥሩ ስሜት አለ። እኔም በጣም እወዳታለሁ፣ በጣም አፈቅራለሁ። አንቺ አምስት ነገር ልዳኔ ለዛ ነው አንቺ ብዙ ማታውቂው ነገር አለ። ስለዚህ ንገሪኝ ካንቺ